ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ባለፈው ቅቤ እንዲህ መጠቀም ትችላላችሁ ብያችሁ አሰራሩን ግን ለማሳየት ትንሽ ስለዘገየሁባችሁ በጣም ይቅርታ። አሁን አሰራሩን ይዤ መጥቻለሁ። ቅቤ እንግዲህ ቲክንድ የሚባል ክሬም አለ። ከወተት የሚገኝ ነገር ነው። ስለዚህ ቲክንድ ክሬም፣ ይሄንን ክሬም ሱቆች ላይ ታገኙታላችሁ። ከዛ ይሄንን ክሬም ምንድነው የምናደርገው? ከፍተውና ወደ ጁስ መፍጫ ነው የማደርገው። ግን በሃይላንድ በሆነ ነገር መግፋትም ትችላላችሁ። ግን እኔ ወደ ጁስ መፍጫ ነው የማደርገው። ወደ ጁስ መፍጫ አረግና ከዛ ውሃ፣ ይሄው እንደምታዩት በጣም ወፍራም ነው። ከዛ በኋላ ያው ጁስ መፍጫ ዝም ብሎ ስለማይፈጨው ውሃ ጨምርበታለሁ ማለት ነው። ያረግና ይሄው ናዶች እንደምታዩት እንግዲህ ደርሷል። ይሄው ኦኬ፣ እንደዚህ አድርገን ገለበጥ ነው። ይሄው መድረሱን እንዴት ታውቃላችሁ? ውሃውና ቅቤው ይለያል። ትንሽ እንደፈጫችሁት ያኔ ታቆሙትና ወደ ድስታችሁ ትገለብጡና እንደዚህ አይነት ቅቤ አወጣው ማለት ነው። ይሄው ውዶች እንዲህ ነው እንግዲህ ቅቤውን የሰራሁት። እናንተም እንደዚህ እየሰራችሁ ለምትፈልጉት ነገር ተጠቀሙ እላለሁ። አመሰግናለሁ።